ይህ ምሳሌ ቶሚ የጀግና ከዜሮ ተነስቶ እንግዲህ እዚህ ደረጃ ደርሷል። ጆ በጣም እዛ ብሔራዊ የሚገርም ደግሞ እንትኑስ ንቃቱ እዚህ ላይ ደግሞ የአእምሮ ብስለቱ በጣም እንግዲህ ያው እያያችሁ በጣም እንዴት እንደምቋቸዋለን። በረከት ያወጣዋል። እሺ እዚህ ጋር ከሆነ ያይናል። እዛ ጠጋ እንበላ ሰርፕራይዝ እንድናደርገው ነው። ልክ አዎ ገብቷል አሉ። ከዚያ ያል እዚህ ጋር በቃ ተደብቀን እንጠብቀው። እንግዶች ነው እኔ ጂም ነው በቃ የሚገርም ስፖርት ትልቅ ነው። አዎ ትልቅ ጀግና ነው ቶማስ ወንድማችን ነው። አሁን እዚህ ደግሞ ደስ የሚለው ነገር የዳንስ ፊትነስ ነው የሚሰጠው። አዎ ቶሚ በዚህ በጣም ጎበዝ ነው። አዎ ክብደት የሚያነሱ አሉ፣ ግን ደግሞ የዳንስ አሁን ሰው ዳንስ ይወዳል። በዳንስ ነው ስፖርት የሚሰሩት። እዚህ በቃ በዛ ነው በጣም ቶማስ አሁን እንደዚህ ነው የሚለው እንጂ ቶማስ ኃይለኛ ነው። በቃ ጥንካሬ ያለው በጣም እዛ በጣም ተወዳጅ ነው። በባህል ውዝዋዜ በጣም ጎበዝ ነው እንዴ! በጣም ጀግና ነው። በጣም ደስ ይላል። አሁን እኮ ሳውና እኔ አልጠበቅኩም እንደዚህ ውጭ ያለው ነው የመሰለኝ። ኮራችሁ በሱ ለንደን ያለው ነው የመሰለኝ። በቶማስ ኮራችሁ? በጣም ኮሩ ወይም ደግሞ ኮራ እንዴ! ማስተዋል ፊልሟን ሳየው ነበረ ከአበሻ ኢሳም አበሻ ሽሬው ፎ ብለን ውበትሽ አልጠፋም፣ አሁን ጨምሯል። እንደው የእኔ ውድ ልጅ ከዚህ ዓመት በፊት ነበር የሰራችሁት አብራችሁ? 5-6 ይሆናል። ይሆናል። አስተውሰውታል። ከቴዲ ተሾመ ጋር እኮ ጅማሬው ታናሽ ቢሆንም ፍጻሜው ግን ታላቅ። በእውነት በጣም ትልቅ ሰው ለመሆን እያሰብሽ ነው? እኔ አሁን አደኩኝ እኮ 25 ዓመት ሞላኝ። 55 ከምኔው ያኔ 10 ምናምን ነበርኩ። በጣም ትጨነሽ በጣም ዋው። የትንሱ ግን ጓደኛ ነች፣ የልጅነት ጓደኛ አይነት ነገር ነው ስትሰሪ የነበረው እዛ ላይ ትንሱ ላይ ጓደኛ ፍቅረኛሞች ነገር እንደዛ። እኔ ደግሞ እንደ ቄስም ያደርገኛል ጋቢ ለብሼ ካባ ነገር ምናምን አይዟችሁ ልጆች እንደዚህ ብቻ። ግን የሆነ በደም ካንሰር ላይ ይሁን ብቻ እርዳታ እያሰባሰባችሁ ነበር። እኔ አግዛችሁ ነበር።